ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ላይ በቴክኖሎጂ ዓለም ትልቅ አብዮት እየፈጠረ ስለሚገኘው የጎግል ጀሚናይ አጠቃቀም ከሀ እስከ ፐ በዝርዝር እናያለን። ጀሚናይ ልክ እንደ አንድ አስተዋይ ሰው ሊያናግሮት የሚችል፣ ጥያቄዎችን የሚመልስ እንዲሁም የተለያዩ ስራዎችን እንዲሰራላችሁ ማዘዝ የሚችሉት የኮምፒውተር ፕሮግራም ነው። በጽሁፍ በምስልና በድምፅ መግባባት ይችላሉ። በተለይ በአሁኑ ሰዓት በአማርኛ ቋንቋ ጥያቄዎችን የመረዳትና የመመለስ አስደናቂ አቅም አለው። ከዕለት ተዕለት ጥያቄዎች ጀምሮ እስከ ውስብስብ የቤት ስራዎች፣ የስራ ፕሮፖዛሎች፣ አልፎ ተርፎም የጉዞ እቅድ እንዲያወጣልን መጠየቅ እንችላለን። እሺ፣ የጀሚናይን እንዴት ማግኘት እንችላለን? ሁለት ዋና መንገዶች አሉ። የመጀመሪያው በድህረ ገጽ ነው። የኮምፒውተሮን ወይም የስልኮን ኢንተርኔት ማሳሻ ወይም ብራውዘር ከፍተው gemini.google.com ብለው ጽፉ በቀጥታ ወደ ገጽ ይወስዳል። ሁለተኛውና ምቹ የሆነው መንገድ ደግሞ የሞባይል መተግበሪያውን ወይም አፕሊኬሽኑን ማውረድ ነው። አንድሮይድ ስልክ የሚጠቀሙ ከሆነ ከፕሌይ ስቶር፣ አይፎን የሚጠቀሙ ከሆነ ደግሞ ከአፕ ስቶር ላይ ጀሚናይ ብላችሁ በመፈለግ በቀላሉ ማውረድ ትችላላችሁ። አንድ በጣም አስፈላጊ ማሳሰቢያ አለ። ጀሚናይን ለመጠቀም የግድ የጎግል አካውንት ወይም ጂሜል ሊኖራችሁ ይገባል። አሁን ደግሞ ደረጃ በደረጃ አጠቃቀሙን እንይ። ደረጃ 1 መግባት ወይም ሳይን ኢን ማድረግ ነው። ወደ ድረ ገጹ ወይም ወደ መተግበሪያው ሲገቡ ሳይን ኢን የሚል ቁልፍ ያገኛሉ። እሱን በመጫን የጂሜል አድራሻውን፣ የይለፍ ቃልዎን ወይም ፓስወርድን በማስገባት ይገባሉ። አንዴ ከገቡ በኋላ ሁሌ ይህንን መድገም አይጠበቅቦትም። ደረጃ 2 የመጀመሪያውን ጥያቄ መጠየቅ ነው። ገጽ ላይ ከታች በኩል አስክ ጀሚናይ ስሪ የሚል የጽሑፍ ሳጥን ያገኛሉ። እዚህ ላይ የሚፈልጉትን ማንኛውንም ጥያቄ በአማርኛም ሆነ በእንግሊዝኛ መጻፍ ይችላሉ። ለምሳሌ ለ5 ቀናት የሚቆይ የባህር ዳር ጉብኝት ፕሮግራም አውጣልኝ ብለው ቢጽፉ ከቀን ወደ ቀን ምን መጎብኘት እንዳለቦት፣ የት ማደር እንደሚችሉና ሊያወጡ የሚችሉትን ወጪ ሳይቀር በዝርዝር ያቀርብሎታል። ሌላ ምሳሌ ለዩቲዩብ ቻናል የሚሆን 10 ደቂቃ ቪዲዮ ስክሪፕት ስለ ኢትዮጵያ ታሪክ ጻፍልኝ ብለው ቢጠይቁት ወዲያውኑ አዘጋጅቶ ይሰጣል። ደረጃ 3 ምስል መፍጠር። አዎ፣ ጀሚናይ በቃላት በገለጹት መሰረት ምስሎችን ይፈጥርሎታል። በጽሑፍ ሳጥኑ ላይ ኢትዮጵያዊ ሴት ባህላዊ ልብስ ለብሳ ቡና ስታፈላ የሚያሳይ የሚያምር ስዕል ሳልልኝ ብለው ቢጽፉ በሴኮንዶች ውስጥ ድንቅ ምስል ሰርቶ ያሳያቸዋል። የሚገርመው ደግሞ ምስሉን እንድጽፍላችሁ፣ እንዲያስተካክልላችሁ መጠየቅ ትችላላችሁ። ለምሳሌ ከጀርባ ተራራ ጨምርበት ማለት ትችላላችሁ። ደረጃ 4 ፋይሎችንና ፎቶዎችን መስቀል ወይም አፕሎድ ማድረግ። የጥያቄ መጻፊያ ሳጥን አጠገብ የመደመር ምልክት ወይም የፎቶ ምልክት ታገኛላችሁ። እሱም በመጫን የተለያዩ ነገሮችን ማድረግ ይችላሉ። ለምሳሌ አንድ ረጅም ፒዲኤፍ ፋይል ሰቅለው ይህንን ሰነድ በአንድ ገጽ አጠቃልልልኝ ብለው መጠየቅ ይችላሉ። ወይም ደግሞ የማታውቁትን አበባ ወይም እንስሳ ፎቶ አንስታችሁ በመላክ ይህ ምንድን ነው ብላችሁ ብትጠይቁት ምን እንደሆነ ስሙንና ዝርዝር መረጃውን ይነግራቸዋል። ደረጃ 5 በድምፅ ማውራት። ይህ በተለይ በሞባይል መተግበሪያው ላይ የሚገኝ ድንቅ አገልግሎት ነው።
የመተግበሪያው ላይ የሞገድ ወይም የጆሮ ማዳመጫ ምልክትን ስትጭኑ ጀሚናይ ማውራት ይጀምራል። ከዛ በኋላ ልክ በስልክ እንደምታወሩት ጥያቄያችሁን በድምፅ ጠይቃችሁት እሱም በድምፅ ይመልስላችኋል። ይህ ጀሚናይ ላይቭ ይባላል። መጻፍ ሳያስፈልግ በቀጥታ እያወሩ ስራዎችን መስራት ትችላላችሁ። ስለ ኢትዮጵያ ታሪክ አስረዳኝ። በደስታ። ስለ ኢትዮጵያ ታሪክ ምን በተለየ ማወቅ ይፈልጋሉ? የትኛውን ዘመን ወይም ክስተት? ስለ አድዋ ጦርነት። ስለ አድዋ ጦርነት በዝርዝር ማውራት ትልቅ ደስታ ነው። የካቲት 23 ቀን 1896 ዓመት የተካሄደው ጦርነት ኢትዮጵያ ነፃነቷን ያስጠበቀችበት እና ለመላው አፍሪካውያን የነፃነት መሪ ጌታ የሆነበት ታሪካዊ ቀን ነው። ስለ ጦርነቱ ዓመታት ሂደት ወይም ውጤት ምን ማወቅ ትፈልጋለህ? አመሰግናለሁ። እኔም አመሰግናለሁ። ሌላ የሚያስፈልግህ ነገር ካለ መጠየቅ ትችላለህ። በመጨረሻም ለጀማሪዎች ጥቂት ጠቃሚ ምክሮችን ልስጣችሁ። አንደኛ፣ ግልጽ ሁኑ። ትክክለኛና የተሟላ መልስ ለማግኘት ጥያቄውን በደንብ አብራርታችሁና በዝርዝር ግለጹ። ሁለተኛ፣ ተጨማሪ ጥያቄዎችን ጠይቁ። የሰጣችሁት መልስ ካላረካችሁ ይህንን አሳጥረው በሰንጠረዥ አስቀምጥልኝ ወይም በሌላ መንገድ ግለጽልኝ በማለት እንዳሻሽልላችሁ መጠየቅ ትችላላችሁ። ሶስተኛና በጣም አስፈላጊው ነጥብ አርቲፊሻል ኢንተለጀንስ ወይም ኤአይ አንዳንድ ጊዜ ስህተት ሊሰራ ይችላል። ስለዚህ በጣም አስፈላጊ የሆኑ መረጃዎችን በተለይም ከጤና፣ ከገንዘብና ከሕግ ጋር የተያያዙ እውነቶችን አረጋግጡ። ለተጨማሪ እንደዚህ አይነት ቴክኖሎጂ መረጃዎች ቻናላችንን ሳብስክራይብ በማድረግ እና የደወል ምልክቷን መጫን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።